ለማንም ማካፈል የሌለብህ 3 ነገሮች። 1. የስኬትህን ሚስጥር። እንዴ ለምን ልትል ትችላለህ? መልሱን ከዚህ በታች ታገኘዋለህ። አንተ የስኬትህን ሚስጥር ለሌሎች ከነገርክ ሰዎች ስኬታማ ለመሆን ልክ አንተ በነገርካቸው መልኩ ለስኬት መጓዝ ይጀምራሉ። እናም ጣፈንታቸው ውድቀት ከሆነ አንተ የስኬትን ትክክለኛውን መንገድ ደብቀህ የተሳሳተውን መንገድ የነገርካቸው አድርገው ይቆጥሩታል። ስለዚህ የስኬትን ሚስጥር ማካፈል በፍጹም የሚደገፍ አይደለም። 2. ችግርህን ለማንም አትናገር። ችግሮቻችንን ለሰዎች ማካፈል ለጊዜው ቀለል እንዲለንና እፎይታ እንድናገኝ ይረዳን ይሆናል። ነገር ግን ሁሉም ሰዎች ለችግርህ መፍትሄ የሚሆን ነገር አያፈላልጉልህም። ምናልባትም ሚስጥርህን በአደባባይ ካሰጣኸው በኋላ ሳይፈታ በመቅረቱ ችግርህን ያባብሰው ይሆናል። ጥናቶች እንዳረጋገጡት በእርግጥም ችግርህን ካወያያቸው ሰዎች መካከል 20% የሚሆኑት ለአንተ ችግር ግድ አይሰጣቸውም። 7% የሚሆኑት ደግሞ በችግርህ የሚደሰቱ ናቸው። 10% የሚሆኑት ብቻ ለችግርህ ትኩረት ይሰጣሉ። ግን ከነዚህ ውስጥ ስንቶቹ ያንተን ችግር ይፈቱልህ ይሆን? ምናልባትም ምንም ላይኖር ይችላል። ስለዚህ ችግርህ ላይቀረፍ ነገር ትርፉ ለሰው ሁሉ ስለ ችግርህ ማላዘን ይሆናል ማለት ነው። ስለዚህ ችግሮችህን ለሌሎች ከመግለጽ በፊት ደጋግመህ አስብበት። 3. ህልምህን። አንተ አንድ ጊዜ የህይወት ግብህንና ህልምህን ካስቀመጥክ ዋናው መጠበቅ ያለብህ ጉዳይ ይህን ህልምህን ለራስህ ብቻ ማስቀረት እንደሆነ ነው። ምክንያቱም ህልምህን ለሌሎች ሰዎች ማካፈል አንተ በነደፍካቸው የስኬት መዳረሻ ስልቶች ላይ ያመለካከት ተጽዕኖ ሊፈጥሩብህ ይችላሉ። በዚህም የተነሳ ማመንታት ወይም መደነጋገር ይፈጠርብሃል። ሁሌ ማስታወስ ያለብህ ከሰዎች አንድ አይነት የሆነ ምክርና ሐሳብ ማግኘት እንደማይቻል ነው። ምክንያቱም እያንዳንዱ ሰው የየራሱ የሆነ አመለካከትና ሐሳብ ስላለው ነው። ይህን ቪዲዮ ለሌሎች ሼር በማድረግ እንዲደርስ አድርጉልኝ። ሁላችሁም አድማጭ ተመልካቾቼ እወዳችኋለሁ። በቀጣይ ዝግጅት እስክንገናኝ ቸር እንሰንብት።